ባለቤቱ ነኝ። ማንም እንደሌለኝ ታውቃለህ። መመጣው አንተን ብዬ ነው። አታስቢ ሀቢብቲ። ከዚህ በኋላ ተመልሼ አረብ ሀገር የመስራት እቅድ የለኝም። ምክሬም እያበጠ ነው። እድሜም እየሄደ ስለሆነ ትዳሬን ይዤ ነው መኖር የምፈልገው። ይኸውልሽ አንቺ ብቻ ነኝ እንጂ ተጋብተን ልጆቻችንን ወልደን አንቺ ልጆቹን ታሳድጊያለሽ፣ እኔ ስራዬን እሰራለሁ። የቤቱ ዕቃ ተሟልቷል አይደል? ሁሉም ተሟልቷል። አንቺ ብቻ ነው የቀረሽ። እሺ በቃ ይኸውልሽ ብቻ አንቺ ባጃጁ አላኪልኝ። የባጃጁን በዚህ 2 ቀን ውስጥ አስገባልሃለሁ። በዚህ 2 ሳምንት ውስጥ ደግሞ እመጣለሁ። ገብቻለሁ። ታሽ ደግሞ ቻዝክ መጣች እንዴ? ቻዝክ ብናትሽ እንቺ አውራስቲ። አቤት ማን ልበል? አንቺ ባለቤቱ ነኝ። ምን ትዳር ልያዝ? ኧረ ተያት ብላሽ። ሰው ሲነግርሽ አልሰማ ብለሽ እሺ፣ አሁን የት ልትኖሪ ነው እንዴ? ራሴን እስክችል አንተ ቤት አለ እንዴ? ወንድሜ ባለቤቴን ታውቂያት የለ እንዴ? ከ2 ቀን በላይ እኮ ሰው እንዲቀመጥ አትፈልግም። ላገባ እኮ ነው። የሆነ ነገር አትልኪልኝ? ኧረ ወንድሜ ምንም እንዳያሳስብህ፣ ዋናው ብቻ አንተ ቤትህን ያዝልኝ። ለካ ለራስ መሆን ይገርማል። ለካ ካለ ራሴ ምንም የለኝም። ደሞ እዚህ ምን እንሰራለን? ሰላም ጤና ይስጥልኝ። ምን ታዘዝ? እናንተ ጋር ቤት ለመግዛት ነው የመጣሁት። ተመልሼ ወደ አረብ ሀገር ልሄድ ስለሆነ። እንዴ እህቴ፣ ድጋሚ አረብ ሀገር ልትሄጂ ነው? እዛ ሆኜ አሁን የተወሰነ ገንዘብ ከፍዬ ያላችሁን ኦፕሽን ለማየት ነው። ሳይቶቻችን የሚገኙት በአያት ጋርመንት፣ ሶማሌ ተራ፣ ፒያሳ እንዲሁም ደግሞ አድዋ 00 አካባቢ ላይ ነው የሚገኙትና እነዚህ መኖሪያ ቤቶች ከባለ 1 እስከ ባለ 3 መኝታ አሁን በጊዜያዊነት እየተሸጡ ይገኛሉ። እንዲሁም ደግሞ ሙሉ ለሙሉ ፊኒሺንጋቸው የተጠናቀቁ ሱቆችን አድዋ 00 ፊት ለፊት ላይ ማግኘት ይችላሉ ማለት ነው። አንድ ሰው 100% ክፍያ ከፍላለሁ ብሎ ካሰበ እኛ 30% እና 35% የሚደርሱ ቅናሾችን እንሰጠዋለን። የሰጠኸኝ አማራጮች ጥሩ ናቸው፣ ነገር ግን እኔ አቅም የለኝም። ትንሽ የገንዘብ ከፍዬ ባለ 1 መኝታ ካላችሁ ስመለስ የራሴ ቤት እንዲኖረኝ ነው የምፈልገው። ባለ 1 መኝታ 75 ካሬ እስከ 8,625,000 ብር ነው አጠቃላይ ክፍያ። እንደነገርኩሽ በ2 ዓመት ተኩል ጊዜ ውስጥ ቀስ እያልሽ እስከ 14 እስከ 15 ዙር በሚደርስ ክፍያ የምትከፍይበት አማራጭ ነው። እሱ 865,000 ብር አካባቢ ይሆንና ቀጣይ ክፍያዎችን ደግሞ እንደነገርኩሽ በፕሮግረስ የምትከፍይበት አማራጭ ይኖራል። ዋናው ወስጃለሁ የሚል ፊርማ ትፈርሚልኛለሽ ማለት ነው። እሺ ለቀጣይ ለሱቅም ደግሞ እንገናኛለን ያስባለሁ። እሺ አመሰግናለሁ። መሄድ እንችላለን። እህቴ ግን አልቸኩልሽም? ከዚህ በኋላ ማናችሁም ሀሳብ አያስፈልገኝም። ይህን ሰማይ ከይኩታ መስሎን ሊሸኘኝ ማለዳ ደህና ሁን ብሎን ዛሬ ስነገስል ልቀየሮይ ቦታን የቆረጠው ልቤ ደሞ አመነታን የቆረጠው ልቤ ደሞ አመነታን ሂዶ ጨክኜ ልባስበቃ ስንቄን ቋጥሬ። ሄሎ ሰላም ጤና ይስጥልኝ። ከቴምር ሪል ስቴት ነበረ። አብሮ ይስጥልን። ግንባታው 2ኛ ፍሎር ላይ መድረሱን ላሳውቅሽ እና በውላችን መሰረት ቀጣይ ክፍያ መክፈል እንዳለብሽ ላስታውስሽ ብዬ ነው የደወልኩት። እሺ ከዛ በፊት ምን ላይ እንደደረሰ ሳይቱን ትልክልኝ ትችያለሽ? አዎ ኢሞ ላይ ላክልኝ በዚህ ቁጥር። ኦኬ ይቻላል፣ በኢሞም ይቻላል፣ እልክልሻለሁ። ሄሎ ወንድሜ፣ ልጄን የ3 ወር አልከፈልክም ብሎ አባረሩብኝ እኮ ምን እንደማድረግ ግራ ገባኝ። የመንግስት አስገባው።